አሁን የምነግራችሁን እያንዳንዱን ሰከንድ የገዛ ህይወታችሁ ሚዛን ላይ አስቀምጣችሁ በቅንነት መርምሩት። እጅግ በጣም ምርጥ ጥልቅና ለብዙዎች ጠቃሚ የሆነ ድንቅ ሐሳብ ኖሯችሁ ነገር ግን በስራ ስብሰባ ላይ በንግድ ድርድር ወይም በማህበራዊ ስብስብ መሃል ቆማችሁ ስትናገሩ ማንም ሰው ትኩረት ሰጥቶ ሳይሰማችሁ ንግግራችሁ ልክ እንደ አቧራ በአየር ላይ ሲበተን ምን ያህል ቁጭት ተሰምቷችኋል? የእናንተን እቅድ ወይም ራዕይ ያለምንም ግምት ውድቅ አድርገው እናንተ በምታውቁት ጉዳይ ላይ ከናንተ ያነሰ ዕውቀት ብቃትና ስብዕና ያላቸው ሰዎች ንግግራቸውን አጣጥመው ሰዎችን ሲያዞሩና እድሎችን፣ ሀብትን እንዲሁም ስልጣንን ከእጃችሁ ላይ በጠራራ ፀሐይ ሲነጥቋችሁስ ምን ያህል በቁጭት ታዝባችኋል? ራሳችሁን መዋሸት አቁሙና ዛሬ በማህበራዊ ህይወታችሁ ውስጥ ያላችሁን ዝቅተኛ ተጽዕኖና የክብር እጥረት ተጋፈጡት። እውነታው ግን ይህ ነው። ሰዎችን የማሳመን ስልታዊ ችሎታ ከሌላችሁ ያላችሁ ዕውቀት፣ የተማራችሁት ከፍተኛ ዲግሪ ወይም የያዛችሁት መልካም ማንነት ዋጋው ከአፈር በታች ነው። ይህች ዓለም የምትሰጠው እድልና የምታከብረው ወንበር ሐሳቡ 100% ትክክለኛ የሆነውን ምስኪን ሰው ሳይሆን የገዛ ሐሳቡን በሰዎች ንዑስ ንቃተ ህሊና ውስጥ ማስረጽና የሰዎችን አይምሮ ሙሉ በሙሉ መቆጣጠር የሚችለውን ኃይለኛ ተጽዕኖ ፈጣሪ ብቻ ነው። ይህ በሰዎች ፊት መናቅ፣ ሐሳብን ተቀባይነት ማሳጣትና ሰዎችን ማሳመን አለመቻል በጭራሽ የአጋጣሚ የእድል ወይም የኮከብ ጉዳይ አይደለም። በሃርቫርድ ዩኒቨርሲቲ የባህሪ ሳይኮሎጂና ማህበራዊ ኮግኒቲቭ ላቦራቶሪዎች ውስጥ በቅርቡ በተደረጉ እጅግ የላቁ የአይምሮ ስካኒንግና የባህሪ ሳይንስ ምርምሮች የተረጋገጠ አንድ ፍጹም አስደንጋጭ እውነት አለ። የሰው ልጅ አይምሮ እናንተ የምታቀርቡትን ሎጂካዊ መረጃ፣ ቁጥር ወይም እውነት ከመቀበሉ በፊት በደመነፍስ የፊት ለፊቱን ሰው ማህበራዊ ማዕቀፍ፣ የድምፅ ንዝረትና ንዑስ ንቃተ ህሊና ምልክቶችን በጥልቀት ያጠናል ያጣራልም። እናንተ በንግግራችሁ ውስጥ ጥቃቅን የመለማመጥ፣ ራሳችሁን ለማረጋገጥ የመፍጠን ወይም የፍርሃት ስህተት ካሳያችሁ የምትናገሩት ሐሳብ 100% ትክክል ቢሆን እንኳ የአድማጩ አይምሮ ንግግራችሁን እንደ ደካማ ሐሳብ ወዲያውኑ ውድቅ ያደርገዋል። ዛሬ በዚህ ቪዲዮ ውስጥ የሰዎችን አይምሮ መከላከያ ሙሉ በሙሉ ሰብራችሁ በመግባት የምትናገሩት እያንዳንዱ ቃል እንደ ከባድ ትዕዛዝ እንዲከበርና ሰዎችን በቀላሉ ማሳመን የምትችሉባቸውን 5 ወሳኝ የነርቭ ሳይንስ ዘዴዎችን በዝርዝር አስደምጣችኋለሁ። ይህንን ቪዲዮ አቋርጣችሁ ከወጣችሁ ሕይወታችሁን ሙሉ በሰዎች የሐሳብ ባሪያ የምትሆኑ፣ ውሳኔያችሁ የሚጣጣልና ሁልጊዜም ከውሳኔ ሰጭነት ተገላችሁ በሰዎች ጥላ ስር የምትኖሩ ምስኪን ሆናችሁ ትቀራላችሁ። ሰውን የማሳመን ችሎታን ከስሩ ለመቀየር የመጀመሪያውና ትልቁ ሚስጥር የንግግር የበላይነት ማዕቀፍን በተግባር ማሳየት ነው። ይህንን እውነት እስካሁን ባሳለፋችሁት የሰዎች መገፋት ውስጥ አስቀምጣችሁ በጥንቃቄ መርምሩት። አብዛኞቻችሁ ሰዎችን አንድን ነገር ለማሳመን ስትሞክሩ የምትሰሩት ትልቁና ገዳዩ ስህተት በሰዎቹ አይምሮ ውስጥ በተገነባው ሕግና አጥር ውስጥ ገብታችሁ ለመከራከር መሞከራችሁ ነው። ለማሳያ ያክል በአንድ የሥራ ቦታ ድርድር ላይ፣ በንግድ ልውውጥ ወይም ከጓደኞቻችሁ ጋር ስታወሩ አንድ ሰው መጥቶ ይህ የምትናገረው ነገር አይሰራም ወይም የምትጠይቀው ዋጋ እጅግ በጣም ውድ ነው ብሎ ፊት ለፊት ሲሞግታችሁ እናንተ ወዲያውኑ ምን ታደርጋላችሁ? አይምሮአችሁ ስለተጨነቀና ስለፈራ ወዲያውኑ ራሳችሁ ለመከላከል ትሮጣላችሁ። አይ ይሰራል እኮ ምክንያቱም፣ ወይም ደግሞ ውድ የሆነው እኮ ጥራቱ ስለሚበልጥ ነው እያላችሁ ረጅም ማብራሪያ ለመስጠትና ያንን ሰው ለማስረዳት ትሞክራላችሁ። ራሳችሁን መዋሸት አቁሙና ዛሬ በሰዎች ፊት የምታሳዩትን ያንን የማስረዳትና የመለማመጥ ድክመት በጭካኔ ተጋፈጡት። እናንተ የሰዎችን ጥያቄ ለመመለስ በፈጠናችሁ፣ ማብራሪያ በሰጣችሁና ራሳችሁን ትክክል እንደሆናችሁ ለማረጋገጥ በለፈለፋችሁ ቁጥር የሌላው ሰው አይምሮ እናንተን እንደ ተገዢና ፍቃድ ፈላጊ አድርጎ ነው የሚመዘግባችሁ። በሳይኮሎጂ ውስጥ ይህ ሰሚሲቭ ፍሬም ወይም ተሸናፊ ማዕቀፍ ይባላል። እናንተ ማብራሪያ ስታበዙ የአድማጩ አይምሮ የእናንተን የበላይነት ስለሚንቅ የምትናገሩትን ወርቅ ሐሳብ እንኳ ሳያኝከው ውድቅ ያደርገዋል። ስለዚህ ከዛሬ ጀምሮ የሰዎችን የንግግር አጥር ሰብራችሁ ውጡ። ሰዎችን ለማሳመን በፍጹም ማብራሪያ አትስጡ። ራሳችሁንም አታረጋግጡ። በምትኩ በሳል ጥያቄዎችን በመወርወር የንግግሩን መሪ እናንተ ወደምትፈልጉት አቅጣጫ በፍጥነት አዙሩት።
አንድ ሰው መጥቶ ይህ ሐሳብህ በፍጹም አይሰራም ሲላችሁ አይ ይሰራል ብላችሁ አትከራከሩ። ያንን ሰው በትኩረት እያያችሁት በረጋ ድምፅ እንዲህ በሉት፣ ይህ እንዳይሰራ ያደረገህና በአይምሮ ያስከው ትክክለኛ መመዘኛ ምንድነው ብላችሁ ጥያቄውን ወደ ገዛ ራሱ ህሊና መልሳችሁ ወርውሩት። ይህንን ስታደርጉ ያ ሰው ራሱ ለመከላከል ማብራሪያ መደርደር ይጀምራል። የውይይቱ መሪነት፣ ስልጣንና የሐሳብ ባለቤትነት በአንድ ሰከንድ ውስጥ ወደ እናንተ እጅ ይዞራል። ጥያቄውን የሚጠይቅና የንግግሩን ፍጥነት የሚወስን ሰው ውይይቱን የሚመራ ኃይለኛ አካል ነው። የንግግሩን ማዕቀፍ መቆጣጠር የቻለ ሰው የትኛውንም እልከኛ ሰው ያለምንም ድካም በቀላሉ ያሳምናል። ሰውን የማሳመን ሁለተኛው ጨካኝና ፍጹም ሎጂካዊ ዘዴ የስነ ልቦና እጥረትን ወይም ሊያመልጠኝ ይችላል የፍርሃት ማዕበልን በአድማጩ አይምሮ ውስጥ መፍጠር ነው። ይህንን እውነት እስካሁን በሰዎች ዘንድ ዋጋ ባጣችሁበት እያንዳንዱ መድረክ ላይ አስቀምጣችሁ በጥንቃቄ መርምሩት። አብዛኞቻችሁ ሰዎችን አንድን ሐሳብ ለመሸጥ ወይም ለማሳመን በሚኖራችሁ ጉጉት የተነሳ የምትሰሩት ትልቁ ስህተት የእናንተን ሐሳብ፣ ጊዜያችሁን፣ ምርታችሁን ወይም አገልግሎታችሁን ለሌላው ሰው እጅግ በጣም ቀላል፣ በየቀኑ የሚገኝ የተትረፈረፈና የትም የሚወድቅ አድርጋችሁ ማቅረባችሁ ነው። ለማሳያ ያክል ለአንድ ሰው የፈለከው ሰዓት ደውልልኝ፣ ሁልጊዜም ዝግጁ ነኝ ስትሉ ወይም ይህንን ሐሳብ መቼም ብትፈልገው አናግረኝ እያላችሁ ስትለማመጡ በራሳችሁ ፍቃድ ራሳችሁን እያስናቃችሁ መሆኑን ወቁ። ራሳችሁን መዋሸት አቁሙና ዛሬ በሰዎች ፊት የምታሳዩትን ያንን ሁልጊዜ የመገኘትና የመርከስ ድክመት በጭካኔ ተጋፈጡት። የሰው ልጅ አይምሮ በተፈጥሮ የተገነባው በየቦታው በቀላሉ የሚገኘውንና የተትረፈረፈውን ነገር ሁሉ ዋጋ እንደሌለው ቆሻሻ አድርጎ ለመናቅና ለማጣጣል ነው። እናንተ ሁልጊዜ ለሁሉም ጥሪ የምትመቹ፣ ለሁሉም ሰው ጊዜ ያላችሁና ሐሳባችሁን ያለምንም ገደብ የምታፈሱ ከሆነ የሰዎቹ አይምሮ የእናንተን ሐሳብ ክብደት ሰጥቶ አይሰማውም። በካሊፎርኒያ ዩኒቨርሲቲ የባህሪ ሳይንስ ተመራማሪዎች በጥልቀት እንደሚያረጋግጡት የሰው ልጅ አይምሮ ለአንድ ነገር እውነተኛ ዋጋ የሚሰጠውና ለማግኘት የሚሮጠው ያ ነገር ሊያመልጠው እንደሚችል ወይም ፍጹም እጥረት እንዳለበት ሲረዳ ብቻ ነው። እጥረት በአንጎል ውስጥ ያለውን የፍላጎትና የውሳኔ ሰጭነት ማዕከል በቀጥታ ያነቃቀዋል። ስለዚህ ከዛሬ ጀምሮ ሐሳባችሁን፣ እቅዳችሁን ወይም ስምምነታችሁን ለሰዎች ስታቀርቡ ሁልጊዜ እንደ ልብ የሚገኝ እንዳልሆነ አድርጋችሁ በቁርጠኝነት ተናገሩ። ይህንን ታላቅ ዕድል ወይም ይህንን ሐሳብ አሁን ተጠቅመን በፍጥነት ካልወሰንን ወደፊት በምንም ተአምር ልናገኘው አንችልም የሚለውን የስነ ልቦና እጥረት በአድማጩ አይምሮ ውስጥ አስቀምጡበት። የእናንተ ጊዜ፣ የእናንተ ዕውቀትና የእናንተ ሐሳብ ውድና በቀላሉ የማይገኝ መሆኑን የሰዎቹ አእምሮ ሲረዳ ንግግራችሁን በከፍተኛ አክብሮት፣ በጥንቃቄና ሊያመልጣቸው ከሚችል ስውር ፍርሃት ውስጥ ሆነው ያለምንም ማቅማማት ተስማምተው ለመቀበል ይገደዳሉ። በቀላሉ የሚገኝን ነገር ማንም አይፈልገውም። እጥረትን የፈጠረ ሰው የሰዎችን ፍላጎት ሙሉ በሙሉ ይገዛል። ሰውን የማሳመን ሶስተኛው ሳይንሳዊ ዘዴ የኮግኒቲቭ ድምፅ ማስተካከያን ወይም የመስታወትን ሕግ በተግባር ማሳየት ነው። ብዙዎቻችሁ ሰዎች ለማሳመን ስትሞክሩ የራሳችሁን የውስጥ መረበሽና ስሜት ብቻ በመያዝ በአድማጩ ላይ ተጫዋላችሁ ወይም ትፈጥናላችሁ። የፊታችሁ ሰው እጅግ የተረጋጋና ቀስ ብሎ የሚያወራ ሰው ሆኖ እያለ እናንተ ግን በእናንተ ፍጥነት በፍርሃት የምትጋልቡ ከሆነ በሁለታችሁ አይምሮ መካከል የግንኙነት መቋረጥ ይፈጠራል። በኒውሮ ሳይንስ ጥናቶች የተረጋገጠው ሚረር ኒውሮንስ የተባሉ የአንጎል ሴሎች የሰው ልጅ ራሱን የሚመስለውን የአነጋገር ፍጥነቱን የሚከተለውንና የሰውነት ፍጥነቱን በስውር የሚያንጸባርቀውን ሰው ወዲያውኑ እንዲያምንና የራሱ ወገን አድርጎ እንዲቀበለው ያደርጉታል። ስለዚህ ከዛሬ ጀምሮ የምታናገሩትን ሰው የአነጋገር ፍጥነት፣ የድምፅ ቃናና የሰውነት እንቅስቃሴ በጥንቃቄ ታዘቡ። እሱ ረጋ ብሎ የሚያወራ ከሆነ ንግግራችሁን ሙሉ በሙሉ አዝግሙት። እሱ ፈጣንና ጉልበት ያለው ከሆነ የድምፃችሁን ኃይል ከእሱ ጋር አጣጥሙት። ይህንን ስታደርጉ የአድማጩን ንዑስ ንቃተ ህሊና ይህ ሰው ልክ እንደኔ ነው፣ ስለዚህ ላምኖ ይገባል የሚል ቀጥተኛ ትዕዛዝ ለአይምሮ ያስተላልፋል። የሰዎችን ባህሪ መስተዋት መሆን የቻለ ሰው የሰዎቹን ውሳኔ ሙሉ በሙሉ ይቆጣጠራል። ሰውን የማሳመን አራተኛው የማያሻማ ዘዴ የጋራ ስምምነት ኃይልን ወይም የአዎ ማዕቀፍን መገንባት ነው።
አብዛኞቻችሁ ሰዎች ለማሳመን የምትጀምሩት ሰዎቹ በቀጥታ ውድቅ ሊያደርጉት ከሚችሉት ከባዱና ዋናው ጉዳይ ላይ በመነሳት ነው። ንግግራችሁን በንጽጽርና በልዩነት ስትጀምሩ የአድማጩ አይምሮ ወዲያውኑ ራሱን ለመከላከል ይቆልፋል። አንዴ ከተቆለፈ ደግሞ በኋላ ላይ የምትናገሩትን እውነት ሙሉ በሙሉ አይቀበለውም። በሳይኮሎጂ ውስጥ ኮግኒቲቭ ኮንሲስተንሲ የተባለ አንድ ትልቅ ህግ አለ። የሰው ልጅ አይምሮ በአንድ ውይይት ውስጥ በተከታታይ አዎ ብሎ ከተስማማ የገዛ ራሱን ቃላት ላለመቃረን ሲል ቀጣዩን ከባድ ጥያቄ አዎ ብሎ የመቀበሉ እድል በ80% ይጨምራል። ከዛሬ ጀምሮ ዋናውን ሐሳባችሁን ከመናገራችሁ በፊት ማንም ሰው ሊክዳችሁ የማይችሉትን ሁለታችሁንም ሊያስማሙ የሚችሉ 3 ቀላል እውነታዎችን አስቀድማችሁ ተናገሩ። አድማጩ በእነዚያ 3 ቀላል ጉዳዮች ላይ በተከታታይ አዎ እውነት ነው እስማማለሁ እያለ አይምሮውን እንዲከፍት አድርጉት። አንዴ የአይምሮን መከላከያ በአዎ ማዕበል ከተሰበረ በኋላ አራተኛውንና የእናንተን ዋና ሐሳብ ስታቀርቡለት ያለምንም ማቅማማት ተስማምቶ ይቀበላችኋል። ሰውን የማሳመን አምስተኛውና የመጨረሻው ፍጹም ሎጂካዊ ዘዴ የምክንያት ሳይንስ ወይም ቢኮዝ ሎውን በተግባር ማሳየት ነው። ብዙ ሰዎችን ይህንን አድርጉ ወይም በዚህ ሐሳብ ተስማሙ ብለው ሲጠይቁ ከጥያቄው ጀርባ ያለውን ትክክለኛና ግልጽ ምክንያት ለመናገር ይረሳሉ። ዝም ብላችሁ ትዕዛዝና ጥያቄ ብቻ ስታቀርቡ የአድማጩ አይምሮ ጥያቄውን እንደ ከባድ ጫና ይመዘግበዋል። በሃርቫርድ ዩኒቨርሲቲ ታዋቂዋ የባህሪ ሳይንቲስት ኤለን ላንገር ያደረገችው አንድ ፍጹም አስደንጋጭ ማህበራዊ ሙከራ አለ። ሰዎች ዝም ብለው ጥያቄ ሲጠይቁ የመቀበል ዕድላቸው አነስተኛ ሲሆን፣ ነገር ግን በንግግራቸው መሃል ምክንያቱም የሚለውን ቃል ጨምረው ሲጠይቁ ከቃሉ ጀርባ ያለው ምክንያት ደካማ ቢሆን እንኳ የሰዎች የማመንና የመታዘዝ ፍላጎት ወደ 94% ያድጋል። የአንጎል የኮግኒቲቭ ክፍል ምክንያቱም የሚለውን ቃል ሲሰማ ንግግሩን እንደ ሎጂካዊና ትክክለኛ አድርጎ በደመ ነፍስ ይቀበለዋል። ስለዚህ ከዛሬ ጀምሮ ሰዎች ለማሳመን የምትሰጡት እያንዳንዱ ሐሳብ ወይም የምታቀርቡት ጥያቄ ጀርባ ምክንያቱም የሚለውን ቃል በመጠቀም ጠንካራ ሳይንሳዊ ወይም ሎጂካዊ ምክንያት አስቀምጡ። ሰበቦችን አቁሙና ንግግራችሁን በምክንያት አጽኑት። የእውነት ሎጂክ በእናንተ እጅ ሲሆን የሰዎች አይምሮ ሙሉ በሙሉ ይታዘዛቸዋል። እነዚህ ዛሬ የተማራችኋቸው 5 ሳይንሳዊ ዘዴዎች ዝም ብሎ የሚሰሙ የአየር ላይ ወሬዎች አይደሉም። ይልቁኑ በሰዎች ፊት ከመናቅ ወጥታችሁ የምትናገሩት እያንዳንዱ ቃል ክብደት ኖሮት ሰዎችን ሙሉ በሙሉ የምታሳምኑባቸው በተግባር የተረጋገጡ የስነ ልቦና መሳሪያዎች ናቸው። አሁን ምርጫው ሙሉ በሙሉ የእናንተ ነው። የማሳመን ጥበብን ይዛችሁ መሪ መሆን ወይም መናገር አቅቷችሁ ሁልጊዜም ተገዢ መሆን። ከዛሬ ጀምሮ እነዚህን 5 ዘዴዎች በሕይወታችሁ ላይ በተግባር አውሏቸው። በዙሪያችሁ ያሉ ሰዎች፣ የቅርብ ጓደኞቻችሁ ወይም የሥራ ባልደረቦቻችሁ የእናንተን በአጭር ጊዜ ውስጥ የተቀየረ ፍጹም ተጽዕኖ ፈጣሪ ስብዕናና ከባድ የማሳመን አቅም አይተው በመደነቅ ይህንን ማራኪነት ከየት አገኛችሁት ብለው በአግራሞት እስኪጠይቋችሁ ድረስ ለውጡን በተግባር አሳዩአቸው። ያኔ ሚስጥሩን ለአንድና ለመጨረሻ ጊዜ ያካፍሏቸው። ውድ አድማጭ ተመልካቾቻችን ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ በማድረግ ለሌሎች እንዲደርስ አድርጉ። በቀጣይ እንደዚህ ያሉ አስተማሪና ሕይወት ቀያሪ ትምህርቶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስክንገናኝ ቸር ያቆየን።